በአንድ ወቅት ታዋቂው ተዋናይ ዴንዜል ዋሽንግተን እንዲህ አለ። መጀመሪያ እግዚአብሔርን አስቀድም። በምታደርጉት ነገር ሁሉ መጀመሪያ እግዚአብሔርን አስቀድም። በእኔ ውስጥ የምታዩትን ሁሉ፣ ያሳካሁትን ሁሉ፣ አለኝ ብላችሁ የምታስቡትን ሁሉ፣ እናም ጥቂት ነገሮች አሉኝ። ያለኝ ነገር ሁሉ በእግዚአብሔር ጸጋ የመጣ መሆኑን እወቁ። እንደ ስጦታ ቁጠሩት። ዓለምን ዙሬአለሁ፣ ለሚሊዮኖች ተናግሬአለሁ። ነገር ግን ዋናው ነገር እሱ አይደለም። እኔ ያገኘሁት ስኬት ትልቁ ነገር የተጠበቅኩ፣ የተመራሁ እናም የታረምኩ መሆኔ ነው። እግዚአብሔርን በሕይወቴ ውስጥ አኑሬዋለሁ። እሱም በትህትና ጠብቆኛል። እኔ ሁልጊዜ ከእሱ ጋር አልጸናሁም፣ እሱ ግን ሁልጊዜ ከኔ ጋር ጸንቷል። ስለዚህ በምታደርጉት ነገር ሁሉ ከእሱ ጋር ጽኑ። እኔ ያደረግኩትን ማድረግ ከፈለጋችሁ እኔ ያደረግኩትን አድርጉና ከእግዚአብሔር ጋር ጽኑ። ግቦቻችሁን ለማሳካት አስቀድማችሁ ያደረጋችሁትን ዲሲፕሊን፣ ስነ ስርዓትና ወጥነትን በየቀኑ መተግበር አለባችሁ። ማክሰኞ ዕለት ብቻ ሳይሆን ጥቂት ቀናትን ሳታቋርጡ በየቀኑ መስራት አለባችሁ። ዛሬ ማታ ጫማችሁን ካልጋችሁ ስር በጣም አስገብታችሁ እንድታስቀምጡ ትጸልያለሁ። ጠዋት ስትነቁ እሱን ለማንሳት በጉልበታችሁ እንድትንበረከኩ፣ ከዚያም በጉልበታችሁ ላይ ሆናችሁ ደግሞ ስለ ጸጋው አመስግኑ፣ ስለ ምሕረቱ አመስግኑ፣ ስለ ማስተዋሉ አመስግኑ፣ ስለ ጥበቡ አመስግኑ፣ ስለ ወላጆች አመስግኑ፣ ስለ ፍቅሩ፣ ስለ ደግነቱ፣ ስለ ትህትናው፣ ስለ ሰላሙ እናም ስለ ስጦታው አመስግኑ። ገና ለሚሰጣችሁ ነገር አስቀድማችሁ አመሰግናለሁ በሉ። እኔ ሕይወቴን የምመራው በዚህ መንገድ ነው። ዛሬ እዚህ የደረስኩበት አንዱ ምክንያት ይኸው ነው። አስቀድማችሁ አመስግኑ። በልባችሁ ውስጥ ያለ ለማንኛውም ጥሩ ነገር እውነተኛ ፍላጎት የሚሆነው እግዚአብሔር ያ ነገር ቀድሞውኑ የእናንተ መሆኑን ለማሳየት አስቀድሞ የላከው ማረጋገጫ ነው። ደግሜ እለዋለሁ፣ ሌሎችን ለመርዳት ለማደግና ገንዘብ ለማግኘት የምትፈልጉት ያ መልካም ፍላጎት እግዚአብሔር ያ ነገር ቀድሞውኑ የእናንተ እንደሆነ ለማሳየት አስቀድሞ የላከው ማስረጃ ነው። ማንኛውንም ጥሩ ነገር መሻት ትችላላችሁ፣ የእናንተም ሊሆን ይችላል። ስለዚህ የኔ ሕይወት በሉ፣ ይህ የኔ ሕይወት ነው። ለማግኘትም ጠንክራችሁ ስሩ፣ እግዚአብሔርን አስቀድሙ። በትልቁ ውደቁ፣ ወይም ትልቅ ስህተት ለመስራት አትፍሩ። አዎ በትልቁ ውደቁ። ዛሬ የቀረው የሕይወታችሁ መጀመሪያ ነው። እናም ይህ በጣም አስፈሪ ሊሆን ይችላል። ውጭ ያለው ዓለም አዲስ ነው፣ ጨካኝ ዓለም ነው። እናም የምትኖሩት አንድ ጊዜ ብቻ ነው። ስለዚህ ፍላጎት የሚሰማችሁን ነገር አድርጉ። በሙያችሁ አጋጣሚዎችን ለመጠቀም ድፈሩ፣ ለመውደቅ አትፍሩ። ስለ 9 ነጥቦች የሚናገር አንድ የድሮ የአይኪው መፈተኛ አለ። እርሳሱን ሳታነሱ በእነዚህ 9 ነጥቦች ውስጥ 5 መስመሮችን መሳል አለባችሁ። ይህንን ለማድረግ ብቸኛው መንገድ ከሳጥኑ ውጭ መውጣት ወይም መስመር ማለፍ ነበር። ስለዚህ ከሳጥኑ ውጭ ለመውጣት አትፍሩ። ከሳጥኑ ውጭ ለማሰብ አትፍሩ። በትልቁ ለመውደቅ፣ በትልቁ ለማለም አትፍሩ። ነገር ግን አስታውሱ፣ ያለ ግብ የሚታለሙ ህልሞች ህልም ብቻ ሆነው ይቀራሉ። በመጨረሻም ተስፋ መቁረጥን ይወልዳሉ። ስለዚህ ህልም ይኑራችሁ፣ ግን ግቦችም ይኑሯችሁ። የህይወት ግቦች፣ የዓመት ግቦች፣ የወር ግቦች፣ የዕለት ተዕለት ግቦች። እኔ በየቀኑ ለራሴ ግብ ለመስጠት ሞክራለሁ። አንዳንድ ጊዜ ሰውን ላለመሳደብ ብቻ የሚሆን ቀላል ግብ። ግን ግቦች ይኑሯችሁ። እነዚህን ግቦች ለማሳካት በየቀኑ ዲሲፕሊንና ወጥነት መተግበር አለባችሁ። ተረዱ፣ በየቀኑ ማቀድ አለባችሁ። ለመውደቅ አናቅድም፣ ግን ካላቀድን እንወድቃለን የሚለውን አባባል ሰምታችኋል። ጠንክሮ መስራት ውጤት ያመጣል። በእውነት ጠንክሮ መስራት ስኬታማ ሰዎች የሚያደርጉት ነገር ነው። በዚህ ባደጋችሁበት የትዊተር የጽሑፍ መልእክትና የቪዲዮ ዓለም ውስጥ ብዙ ነገሮችን እያደረጋችሁ ስለሆነ ብቻ ብዙ ነገሮችን እያከናወናችሁ ነው ማለት እንዳልሆነ አስታውሱ። እንቅስቃሴን ከእድገት ጋር አታደናግሩ። እናቴ ትነግረኝ ነበር፣ አዎ
ሁል ጊዜ በአንድ ቦታ ላይ መሮጥ ትችላለህ፣ ነገር ግን የትም አትደርስም ትለኝ ነበር። ስለዚህ መጣጣራችሁን ቀጥሉ፣ ግቦች ይኑሯችሁ፣ ማደጋችሁን ቀጥሉ። ከአስክሬን መኪና ጀርባ የቤት ዕቃ መጫኛ መኪና መቼም አታዩም። ድጋሜ እለዋለሁ፣ ከአስክሬን መኪና ጀርባ የጭነት መኪና አታዩም። ምን ያህል ገንዘብ እንደምታገኙ ግድ የለኝም፣ ይዛችሁት ግን አትሄዱም። ግብፃውያን ሞክረውት ነበር፣ ያተረፉት ግን መዘረፍ ብቻ ነው። ይዛችሁት መሄድ አትችሉም። ዋናው ነገር ምን ያህል እንዳላችሁ ሳይሆን ባላችሁ ነገር ምን እንደምታደርጉበት ነው። ሁላችንም የተለያየ ተሰጥኦ አለን። አንዳንዶቻችሁ ዶክተሮች፣ አንዳንዶቻችሁ ጠበቃዎች፣ ሳይንቲስቶች፣ አስተማሪዎች፣ ነርሶች፣ አንዳንዶቻችሁ ደግሞ ሰባኪዎች ትሆናላችሁ። በዚህ ዓለም ውስጥ ልታደርጉት የምትችሉት በጣም ራስ ወዳድነት ያለው ነገር ሌላ ሰውን መርዳት ነው። ለምን ራስ ወዳድነት ሆነ? ለምን ራስ ወዳድነት ሆነ? ምክንያቱም ከዚያ የምታገኙት እርካታና መልካም ስሜት ሌሎችን በመርዳት የማገኘው ያ መልካም ስሜት ከሱ የሚበልጥ ምንም ነገር የለም። ከጌጣጌጥ፣ ከትላልቅ ቤቶች፣ ከንብረቶች ወይም ከመኪናዎች በላይ ደስታው የሚገኘው ሌሎችን በመርዳት ውስጥ ነው። ስኬቱም ያለው ሌሎችን በመርዳት ውስጥ ነው። በመጨረሻም ኑሮን ለማሸነፍ ብቻ አትመኙ፣ ለውጥ ለማምጣት ተመኙ።